ዘንድሮ ማንቸስተር ዩናይትድ ማለት ነው ማንንም ነው ማይሰማው ስለ በምክንያት ነው የእንግሊዙ ኩራት ማለት ነው። ማንቸስተር ዩናይትድ ሁሌም እሱ ሲያወራ ማለት ነው ሌሎች ክለቦች ጸጥ ነው የሚሉት በቃ አሁን እንዳደረጋችሁት ማለት ነው። ማቲያስ ፈርናንዴዝ እንግዲህ ማንቸስተርን የመቀላቀሉ ጉዳይ ማለት ነው ያበቃለት ማለት ነው ያከተመለት ጉዳይ ይመስለኛል ማለት ነው። ይህ ልጅም እንግዲህ ለማንቸስተር ዩናይትድ ቅድሚያ ሰጥቶ ማንቸስተር ዩናይትድ እንጂ ከማንቸስተር ውጪ ወደ ውጪ ብሏል። አርሰናል ይህን ልጅ ይፈልጓል። ማይክል አርቴታ ሁላ ደውሎ ማለት ነው ዘንድሮ ፕሪሚየር ሊጉን በልተናል፣ ቻምፒዮንስ ሊግ ፋይናል ደርሰናል፣ የሚቀጥለው ዓመት ደግሞ ከአንተ ጋር ሆነን ብዙ ዋንጫዎችን እንበላለን ሲለው ማለት ነው አልሰማህም ነው ያለው። ማንቸስተር ዩናይትድ እየመጣ እንደሆነ ገብቶታል ማለት ነው ማቲያስ ፈርናንዴዝ በጣም ምርጥ ልጅ ነው። ለማንቸስተር የሚፈርም ከሆነ ማለት ነው ይህ ልጅ ማለት ነው ማንቸስተርን አናዘር ሌቭል የሚያስገባው ተጫዋች ነው። ለማንቸስተር የተሰራ ተጫዋች ነው ማለት ነው። ፒኤስጂውን ላይ ፈልጓል ማለት ነው። ይህን ተጫዋች ግን ከማንቸስተር ውጭ ወደ ውጭ ብሏል። ይህም ለማንቸስተር አድቫንስ ነው። የማንቸስተር ቤት የመምጣቱ ጉዳይ ማለት ነው ያበቃለት ይመስለኛል። ሁሌም ማለት ነው ትልቅ ስትሆኑ ትልቅ ናችሁ። የሆነ ፕሪሚየር ሊግ በ22 ዓመት አንዴ ስለበላ ማለት ነው የምትፈልገውን ተጫዋች ታመጣለህ ማለት አይደለም። ከዚህ ልጅ ተረዳ ማለት ነው። የማንቼው ጀማ ኮፒ ሊንክ ሼር ይደረግ ለብዙ ሰው ይድረስ ማለት ነው። በኋላ አልሰማንም ምናምን ነገር አንሰማም ማለት ነው። ሁሉንም ማለት ነው ከመጀመሪያ ጨዋታ ጀምሮ የሚቀጥለው ዓመት ሁሉንም ነው ምን ለጠልጠው ይመቻችሁ።